አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 2 በዚች ቀን ደሙ በግፍ የፈሰሰ ጻድቁ አቤል አረፈ። እርሱም ወንድሙ ቃየል የገደለው የሙታን በክር የሆነ ነው። ምክንያቱም አዳም የእግዚአብሔርን ትእዛዝ ተላልፎ እንዳይበላው የታዘዘውን ዕፀ በለስ ያን ጊዜ በእርሱና በልጆቹ ላይ ሞት ሰለጠነ። ለኃጢአትም ተገዢ ሆነ። ሰይጣንም ሰውን ለማሳት ሰለጠነ። ከዚህ በኋላ አዳም ከገነት ወጥቶ ወደ ታችኛው ምድር ወረደ። ስለ በደሉና የፈጣሪውን ትእዛዝ በመተላለፉ ፈጽሞ እያዘነ እያለቀሰ 100 ዓመት ኖረ። ከዚህ በኋላ አዳም ሔዋንን በግብር አወቃት፣ ጸነሳ። ቃየልን እህቱን ኤልዩድን ወለደች። ሁለተኛም አወቃት፣ አቤልንና እህቱ አቅሌማንን ወለደቻቸው። አዳምም ሔዋንን እንሆ ልጆችሽ አካለ መጠን አደረሱ፣ ጎለመሱ። ቃየል የአቤልን እህት አቅሌማን ያግባት፣ አቤልም የቃየልን እህት ኤልዩድን ያግባት አለ። ቃየልም እናቱ ሔዋን እንዲህ አላት፣ ለእኔ ከኔ ጋር የተወለደችው እህቴን ማግባት ይገባኛል። አቤልም ከእርሱ ጋር የተወለደችውን እህቱን ያግባ። ቃየል ከእርሷ ጋር የተወለደ ኤልዩድን እናቷ ሔዋንን የምትመስል እጅግ የምታምር መልከ መልካም ናትና። አዳምም ይህ ነገር በሰማ ጊዜ እጅግ ጭንቅ ሆነበት። ቃየልም አብርሃ የተወለደች እህትህን ልታገባ ዘንድ አይገባም፣ አሊያም ለእግዚአብሔር መሥዋዕት አቅርብና መሥዋዕት ለተቀበለው ይሁን አለው። መሥዋዕቱን ባቀረቡ ጊዜ የአቤልን መሥዋዕት እግዚአብሔር ተቀበለ፣ የቃየልን ግን አልተቀበለም። ስለዚህ ቃየል ፈጽሞ አዘነ። ሰይጣንም ተገናኘውና ምን ያሳዝንሃል አለው። ቃየልም ለወንድሜ ለአቤል እህቴን እተውለት ዘንድ አባቴ አዘዘኝ አለው። ሰይጣንም ምክር ከኔ ስማ፣ ወንድምህን ወደ ውሃ ምንጭ ይዘው ሂድ፣ ውሃም ሲጠጣ ራሱን በድንጋይ ምታው፣ በሞተ ጊዜ ሁለቱንም ታገባቸዋለህ፣ የሚከለክል ማን ነው አለው። ለቃየልም የሰይጣን ምክር ደስ አሰኘው፣ ልቡም በዝሙት እሳትነት ነደደ። ሰይጣን እንዳስተማረው ወንድሙ አቤልን ገደለው። ለሴት ስለ መቅናት ጻድቁ አቤል በወንድሙ እጅ ሞተ። እንዲህም ሞት ወደ ዓለም ገባ። እግዚአብሔርም ቃየልን ወንድምህ አቤል ወዴት ነው አለው። ቃየልም አላውቀውም፣ በውኑ እኔ የአቤል ጠባቂ ነኝን አለው። እግዚአብሔር እንዲህ አለው፣ ቃየል ምን አደርጉሃል? የወንድሜ አቤል ደም ጩኸት ከምድር ወደ እኔ ደርሷል። አሁን በእጄ የፈሰሰውን የወንድምህን ደም ትጠጣ ዘንድ አፏን የከፈተች ምድር የተረገመች ትሁን። አንተ ታርሳለህና በረከቷን ሰጥ ዘንድ አትጨምርም። በምድር ላይ ፈሪ ተቅበዝባዥ ሁን። ይህም መርገም ዘሩ በጥፋት ውሃ ከምድር ገጽ እስከሚደመሰስ በቃየል ላይ የበዛ ሆነ። የክብር ባለቤት ጌታችን ጸሐፍት ፈሪሳውያንን ሲዘልፋቸው እንዲህ አላቸው፣ ስለዚህ ነቢያት፣ ሊቃውንትን፣ ጥበበኞችን ወደ እናንተ ልካለሁ። ከነርሱ የምትገድሉት አለ፣ የምትሰቅሉትም አለ፣ በምኩራባቸው የምትገርፉት አለ፣ ከአንድ ሀገር ወደ አንድ ሀገር ታሳድዷቸዋላችሁ። ከጻድቁ ከአቤል ጀምሮ በቤተ መቅደስና በመሠዊያው መካከል እስከ ገደላችሁት እስከ በራክዩ ልጅ እስከ ዘካርያስ ደም ድረስ በዓለም የፈሰሰው የጻድቃን ደም ሁሉ በእናንተ ላይ ይደርስ ዘንድ። ጳውሎስም አለ፣ ቃየል ካቀረበው መሥዋዕት ይልቅ አቤል በሃይማኖት ለእግዚአብሔር ያቀረበው መሥዋዕት ተሻለ። ስለ እርሱም ደግ እንደሆነ መሰከረለት። መሥዋዕቱን በመቀበሉ ምስክሩ እግዚአብሔር ነው። ደግ እንደሆነም ከሞተ በኋላ ተናገረ። ከዚህ በኋላ አዳም ልጁን ባጣው ጊዜ ወንድሙ አቤል ወዴት አለ ብሎ ቃየልን ጠየቀው። ቃየልም በቁጣ አላውቀውም፣ እኔ የአቤል ጠባቂው ነኝን ብሎ መለሰለታል። አዳምም ልጁን ይፈልገው ዘንድ ወደ ዱር ሮጠ። በወንዝ ዳርም በድኑን አገኘና አንገቱን አቅፎ ማን ገደለው አለው። ከበድኑ ወንድሜ ቃየል ገደለኝ የሚል ቃል ወጣ። አዳምና ሔዋን በልጃቸው በአቤል ሞት 28 ዓመት ያህል ሲያለቅሱ ኖሩ። ከዚህ በኋላ መላእክት ወደ አዳም መጥቶ የዓለም ሁሉ አባቶች አባት አዳምም የምስራች እንሆ ልጅ አቤል የገነት ዛፎች ተሳለመ፣ ነፍሱም እንደተወደደ መሥዋዕት ወደ እግዚአብሔር አረገች አሉት። ለእግዚአብሔር ምስጋና ይሁን፣ የአባቶቻችን በረከት ከኛ ጋር ትኑር ለዘላለም አሜን። ሰላም ለአቤል ለተወክፈ መስዋዕኡ እስመ ለልዑል አቅረበ በኩረ አባጋኡ ወበእንተዝ ተጽሕፈ ሀበ ሐዋርያት ስሙ በአምሳሊሁ በኩረ እንስሳ ወሰብ ለአምላከ ያበኡ ወበአምሳሊሁ
ፈርኡ። በዚች ቀን የከበረ አባት አላኒቆስ ኤጲስቆጶስ በሰማዕትነት ሞተ። እርሱም ጣዖታትን እንዲያቃሉ ለሰዎች እንዲያስተምሯቸው ከከሃዲው ንጉሥ በሰማ ጊዜ ይዘው ጽኑ ስቃይን ያሰቃዩት ዘንድ መልእክተኞችን ላከ። ንጉሥ መልእክተኞች መላካቸውን የተመሰገነ አላኒቆስ ሰምቶ በአገረ ስብከቱ ያሉትን ሕዝቦች ሰበሰባቸውና የቁርባን ቅዳሴ ቀድሶ ሥጋው ደሙን አቀበላቸው። ከዚህ በኋላ በቀናች ሃይማኖት ጸኑ፣ ከእንግዲህ ፊቴን አታዩኝም አላቸው። እነርሱም አለቀሱ፣ ሊያስተውትም አልተቻላቸውም። ወጥቶ ራሱን ለንጉሡ መልእክተኞች አሳልፎ ሰጠ። እነርሱም ወስደው ለእንዴናው ሀገር መኮንን ሰጡት። እርሱም ወደ ሀገረ እንንድኩ ወስዶ በዚያ ጽኑ ስቃይን አሰቃየው። ማሰቃየቱ በሰለቸው ጊዜ ትከሻውን በሰይፍ ይሰነጥቁት ዘንድ ራሱንም ይቆርጡት ዘንድ አዘዘ። መሞቱን አውቆ አማንያን ከሆኑ መርከበኞች አንዱ እንዲያ ብሎ አዘዘው፣ ወደ ወደቡ ስትደርስ ሥጋዬን በኮረብታ ላይ አድርግ። እርሱ እንዳዘዘው አደረገ። ከዚህ በኋላ ምዕመናን ሰዎች መጥተው ሥጋውን ወሰዱት፣ ገነዙትም። የስደት ወራት እስኪያልፍ በእነርሱ ዘንድ አኖሩት። ቤተልሔም ሰርተው ሥጋውን በውስጡ አኖሩ። ከእነርሱም ታላላቅ የሆኑ ድንቅ ታምራት ተደረገ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለም አሜን። ለአላኒቆስ ዘስቱቅ መትከፍት ለመኮንን በሰይፍ ምእመናንሂ ጽድቆ እለ ተሳተፉ ከመ አዘዞሙ እስከ ይታነጽ ምዕራፍ በመልዕልተ ደብር ሥጋሆ አዕረፉ። በዚች ቀን በዚች ዕለት የእስክንድርያው ሊቀ ጳጳስ የከበረ አባት ቴዎናስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 16ኛ ነው። ይህ ቅዱስ አዋቂ ብልህ በቀናች ሃይማኖት የጸና በሥራ ሁሉ ያማረ ስለ ዕውቀቱ ሰዎች ሁሉ የሚወዱትና የሚሹት ሆነ። በዚያ ወራት ከሃዲያንን በመፍራት በስውር ከዋሻ ውስጥ በቀር በግልጥ ሊያዩትና ሊቀድሱ ለክርስቲያኖች ያልተቻላቸውም ነበረ። ይህ አባት አብያተ ክርስቲያናትን እስከሰሩ ድረስ አግባባቸው። በእመቤታችን ድንግል ማርያም ስም ያማረ ቤተ ክርስቲያን ሰሩ። ከሃዲያን ብዙዎች መልሶ የክርስትናን ጥምቀት አጠመቃቸው። በተሾመባት በመጀመሪያ ዓመት ተፍጻሜ ሰማዕት የሆነው ሊቀ ጳጳሳት ጴጥሮስን ያጠመቀው እርሱ ነው። በተሾመ በአምስተኛው ዓመት አናጉስጢስነትን ሾመው። በ12ኛው የሹመት ዓመት ክርስትናን ሾመው። በዚህ አባት ዘመን አብ ወልድ መንፈስ ቅዱስን አንድ ገጽ ነው የሚል ከሃዲ ሰባሊዮስን በእስክንድርያ ሀገር ተነሳ። ይህ አባት አውግዞ ለየው፣ የከፋች ሃይማኖትን አጠፋት። ዳግመኛ በዘመኑ ቆዝሞስና ድሞያኖስ ወንድሞቻቸውን እናታቸውን ቴዎዳዳም በሰማዕትነት ሞቱ። የአባት ያማረ ጉዞን በመጓዝ እግዚአብሔርን አገልግሎ በሰላም አረፈ። ሰላም እብል እንዘ እንግር ጽድቆ ለሊቀ ጳጳሳት ቴዎናስ ለጴጥሮስ እንተ አጥመቆ በበአታት ጸሎተ ይገብሩ በተራህቆ ውስጥ ሀታኒ አስተጋባአ ደቂቆ በስመ ማርያም ድንግል ማይፈደ ነዲቆ። በዚህች ዕለት በአባ ሲኖዳ ገዳም ውስጥ የእመቤታችን ቅድስት ድንግል ማርያም ቤተክርስቲያኗ የከበረችበት ነው። በጸሎቷ የተገኘ በረከቷ ከኛ ጋር ይሁን ለዘላለም አሜን። ሰላም ለቅዳሴ ቤትኪ እንተ ታነጸት እንግዳ በደብረ አባ ሲኖዳ ማርያም አዚዝ እያንጊጊ ኖተ በዳ ጽድቀከኒ ጽድቅኪ ወብርሃነኪ ያየ ሲሰዳ ውስተ መቅደስኪ ዘባህር አምዳ። በዚች ቀን ደግሞ ከቅዱስ ፊላቴዎስ ጋር 9700 ሰዎች የሕርቃስም ልጅ ሕልምን የምትረጉምበት ነቢይት ሳቤላ በሰማዕትነት ሞቱ። በረከታቸው ከኛ ጋር ትኑር ለዘላለም አሜን። ሰላም ለሳቤላ ፈካሪተ ራእይ ለፀሐይ ውስቴቱ ጠቢባነ ሮም ላቲ ሶበ ሕልሞሙ ከሰቱ እንበለ ልዑል አምላክ ዘበሰማያት መንግሥቱ አህርመቶሙ በዝንቱ ለመኳንንት አበይቱ ለንጉሠ ምድር መዋቲ ኢይሰግዱ ሎቱ ዛቅረብኩ ማህሌቲ ያዘክር አይላፈ እምለተ ጸመርኩ ዘልፈ ለላ ነብብ ተወክፈ በርዴት መጽሐፍ እንተረሰከ እግዚኦ ጸሪቅ መበለት ውኩፍ እምለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ልሂ ቆንስጣ ለዘጻፍ ወክርሳስ
ወለዛ ጽፎ እንዘይደርስ ለዛ አነበቦ ወለዘ ተርጎሞ ወለዘ ተርጎሞ ለዛ አነበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎቱ ማርያም ሐራቂተ ሁሉም ባሰውረ የማረነ ኢየሱስ ክርስቶስ ሰውረ የማረነ ኢየሱስ ክርስቶስ አቡራ የማረነ ኢየሱስ ክርስቶስ ማሪ ሰወዳጅ ንጉሴ ኢየሱስ ክርስቶስ ሆይ የማይገባኝን ክብር ሰጥተህ በፊትህ ቆሜ እንዳመሰግን ስለፈቀድክልኝ አመሰግናለሁ። ጻድቃንን በገዳም ሐዋርያትን በስብከት እመቤታችንን በገነት መላእክትን በጸራሪያም ነቢያትን በትንቢት ደናግል መነኮሳትን በጾም በጸሎት ያጸና የአባቶቻችን አምላክ ሕዝበ ክርስቲያኑን በሃይማኖት በምግባር በትሩፋት በፍቅር በሰላም ታጸናልኝ ዘንድ አንተ መልካም ፍቃድ ይሁንልኝ። በአልጋ ቁራኛ በደዌ ዳኛ በየሆስፒታሉ በየጸበሉ በየሐኪም ቤቱ በየሰው ሀገሩ የታመሙት እህት ወንድሞቻችንን እናት አባቶቻችንን ማረልኝ። በነፍስም በስጋም የሰጠኸኝ ልጆችን አሳድግልኝ። በሰላም ይጡትን በሰላም መልሳቸው። የታመሙትን ማረልኝ። ሀገራችንን ከጥፋት ሰዋችንን ከስደት ጠብቅልኝ። ደካማ ልጅህን በጸሎት አስበኝ ያሉትን ኃይለ ሚካኤልን ክንፈ ገብርኤል ገብረ ማርያም ወልደ ገብርኤል መስቀለ ኢየሱስ ገብረ ኢየሱስ ፍቅራዊ ክርስቶስ ኃይለ ዮሐንስ ወልደ መስቀል ወልደ ትንሣኤ ወልደ አማኑኤል ወልደ ሰንበት አኪለ ጊዮርጊስ ወልደ ኢየሱስ ኃይለ ኢየሱስ ኃይለ ሚካኤል ኃይለ ጊዮርጊስ ተክለ ማርያምን ለዓመትከ ወለተ ማርያም ወለተ ሩፋኤል እህተ ማርያም ወለተ ኪዳን ወለተ ጥምቀት ወለተ ሐና ወለተ ሥላሴ ወለተ ዮሐንስ እህተ ማርያም አጸደ ማርያም ወለተ ኪዳን ወለተ ሥላሴ እህተ ማርያም ወለተ አማኑኤል ፍቅርተ ማርያም ወለተ ገብርኤል ወለተ መስቀል ወለተ ሰማዕት ወለተ ኪዳን አጸደ ማርያም ወለተ ማርያም ትርሲተ ማርያም ወለተ ጥምቀት ወለተ ሐና ወለተ ሰንበት ወለተ ሰንበት ትርሲተ ገብርኤል ዓመተ ገብርኤል ወለተ ማርያም ለነፍሳተ ሙታን ተከስተ ብርሃን ገብረ ኢየሱስ ገብረ ሥላሴ ወልደ ጊዮርጊስ ኃይለ ሚካኤል ወልደ ሚካኤል አስካለ ማርያም ወለተ ሚካኤል እህተ ገብርኤል አጸደ ማርያም ያሉትን ጠብቅልኝ። የሞቱትን በአብርሃም በይስሐቅ በያዕቆብ እቅፍ ስር ታኖርልኝ ዘንድ አንተን በአባትነት እኔ በልጅነት እንዲያርኩ ማጸናሃለሁ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ ፍቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ ማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተሞላሽ ክብርት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወዳጁ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ይቀበልልን።